የዩኤስኤይድ ድጋፍ ዕጣ ፈንታ ከአንድ ወር ባነሰ ጊዜ ውስጥ ይወሰናል ተብሎ ይጠበቃል። በኢትዮጵያ የአሜሪካ አምባሳደር ሄርቪን ማሲንጋ ዛሬ ዝግጅት ክፍላችንን ጨምሮ ከተወሰኑ መገናኛ ብዙሃን ጋር በነበራቸው ቆይታ ድጋፉ ሙሉ በሙሉ ይቋረጣል ተብሎ እንደማይጠበቅ ተናግረዋል። በዚሁ ጊዜ በቅርቡ በእርሳቸው ስም ኤምባሲው አውጥቶት ስለነበረውና ከቆይታ በኋላ አርትዖት ስለተደረገበት መግለጫ ጉዳይም ተጠይቀው ምላሽ ሰጥተዋል። ኤርሚያስ በጋሻው ነው የተከታተለው። በኢትዮጵያ የአሜሪካ አምባሳደር ሄርቪን ማሲንጋ ዛሬ ረፋድ ላይ ኢቢኤስ ቴሌቪዥንን ጨምሮ ከተመረጡ ውስን የመገናኛ ብዙሃን ጋር ቆይታ አድርገው ነበር። በዚሁ ቆይታ በኤምባሲው በተሰጠው እድል መሰረት ከየመገናኛ ብዙሃኑ ጋዜጠኞች የተነሱላቸውን ሁለት ጥያቄዎች መልሰዋል። በኢትዮጵያ በተለይ በአማራና ኦሮሚያ ክልሎች ያሉ ግጭቶችን በተመለከተ በቅርቡ በእርሳቸው ስም በኤምባሲያቸው ገጾች ላይ የወጣውን መግለጫ የተመለከተው ጥያቄ አንዱ ነበር። በጊዜው በቀዳሚነት የወጣው መግለጫ ፋኖና የኦሮሞ ነጻነት ሰራዊት ሰላማዊና ሊሳካ የሚችል ዓላማን በመያዝ ወደ ንግግር እንዲመጡ ጥሪ የቀረበበት ብቻ አልነበረም። በአማራ ክልል በመንግስት ተደርጓል የተባለን ጥቃት እንዲቆም የሚጠይቅም ነበር። ከቆይታ በኋላ ታዲያ ይህ የመግለጫው ይዘት ተቀንሶ እንዲወጣ ነው የተደረገው። አምባሳደር ማሲንጋ ስለዚህ ጉዳይ ተጠይቀው ነበር። It was a mistake. This was nothing more, nothing less than a mistake. We took an earlier draft. ስህተት ነበር። ከዚህ በላይም ከዚያ በታችም አይደለም። በውስጥ በተፈጠረ አስተዳደራዊ ስህተት ምክንያት አስቀድሞ የነበረ እኔ ያልተመለከትኩትና ያላጸደቅኩት ረቂቅ ነበር ተወስዶ የተለጠፈው። ከዚያ በኋላ አሁን ያነበብኩላችሁና እኔ ያጸደቅኩት በትክክልም አቋማችንንም የሚያንጸባርቀው መግለጫ እንዲወጣ ተደረገ። እንዲደርሳቸው የተፈለጉ ተመልካቾች ይህ በሚገባ ገብቷቸዋል። ፍሬ ሐሳቡ ላይ በማተኮርም እንደ አግባብነቱ ምላሽ ሰጥተዋል። በፍሬ ሐሳቡ ላይም ከአሜሪካ ጋር ሳይሆን የበለጠ እርስ በርሳቸው የሚነጋገሩበትን ሁኔታ ሊያመቻቹ የሚገባበት ጊዜ ነው። ከዚሁ ጋር በተያያዘ አምባሳደር ሄርቪን ማሲንጋ መግለጫው ከወጣ በኋላ ከፋኖም ሆነ ከኦሮሞ ነጻነት ሰራዊት የተሰጡ ምላሾች አዎንታዊ እንደሆኑ በመግለጽ ተስፋ እንደሚያደርጉ ተናግረዋል። ሁሉም የሚመለከተው አካል ሰላም እንዲሰፍን የሚደረገው ጥረት ፍሬ እንዲያፈራ ኃላፊነት እንዳለበትም አንስተዋል። I think everyone understands that a political resolution is necessary. And from my standpoint it's time to ሁሉም አካላት ፖለቲካዊ መፍትሄ አስፈላጊ መሆኑን ያምኑበታል ብዬ አስባለሁ። እንደኔ እምነት አሁን ወደዚህ የሚኬድበት ጊዜ ነው ብዬ አምናለሁ። በዚህ ጉዳይ ላይ በጣም ተስፈኛ ነኝ። ምክንያቱም ከፋኖ ከኦሮሞ ነጻነት ሰራዊትም የተወሰኑ ክፍሎች ያገኘናቸው ምላሾች አዎንታዊ ሊባሉ የሚችሉ ናቸው። እርግጥ ነው በርካታ ዝርዝር ቅድመ ሁኔታዎችን አስቀምጠዋል። ሁላችንም እንደምናውቀው ቅድመ ሁኔታዎች ህዝቡ እንዲያውቃቸው የሚዘረዘሩ ናቸው። ነገር ግን ከመግለጫው ጋር በተያያዘ ያደረጉትን እንቅስቃሴ በመጨረሻ ወደፊት እንጂ ወደ ኋላ ማለት አስፈላጊ እንዳልሆነ እውቅና የሰጡበት ሆኖ ተመልክቻለሁ። At the end of the day there has to be a move forward, not backwards. የሰሜን ኢትዮጵያው ጦርነት በፕሪቶሪያ ስምምነት ሲቋጭ አሜሪካ ይልቁንም የአፍሪካ ቀንድ ልዩ መልእክተኛዋ አምባሳደር ማይክ ሃመር የጎላ ሚና እንደነበራቸው ይታወሳል። አሁን አምባሳደር ማይክ በኩባ ሃቫና የአሜሪካ አምባሳደር ተደርገው ተሾመዋል። የትራምፕ አስተዳደር የአፍሪካ ቀንድ ልዩ መልእክተኛ የመሾምና በአማራና ኦሮሚያ ክልል አንዳንድ አካባቢዎች ያሉ ግጭቶች በሰላማዊ ንግግር እንዲቋጩ ጥረት እያደረገ መሆኑን ዝግጅት ክፍላችን ጠይቋቸው ነበር። Every administration approaches how to staff itself and how to create policy differently. And I can say that ሁሉም አስተዳደር የሰው ኃይል የሚመድብበትና ፖሊሲ የሚቀርጽበት የራሱ መንገድ አለው። የትራምፕ አስተዳደር ገና ወደ ኃላፊነት እንደመጣ ከዚህ በፊት እንደነበሩት አስተዳደሮች በበርካታ ልዩ መልእክተኞች አስፈላጊነት ላይ እምብዛም ትኩረት እንደማያደርግ ገልጿል። ከዚያ ይልቅ ለዲፕሎማሲያዊ ግንኙነትም ሆነ ለፖሊሲ ንግግር በየከተማው ባሉ ኤምባሲዎች መጠቀምን የመረጠው embassies on the ground without that huge number of special envoys. ከአሜሪካ የልማት ተራድኦ ድርጅት ወይም USAID የሰብአዊ ድጋፍ መቋረጥ ጋር የተያዘው ጉዳይ ሌላኛው በዚህ ቆይታ ለአምባሳደር ማሲንጋ ያቀረብነው ጥያቄ ነበር። በርካታ ዘገባዎች በድጋፉ መቋረጥ ምክንያት ዜጎች ላይ ያሉታዊ ጉዳት እየደረሰ መሆኑን መዘገባቸው አይዘነጋም። የUSAID ድጋፍ ዕጣ ፈንታ በቀጣይ ወር መጀመሪያ ይወሰናል ተብሎ ይጠበቃል። አምባሳደር ሄርቪን ማሲንጋ በዚህ ውሳኔ ምን ይጠበቃል የሚል ጥያቄ ቀርቦላቸው ተከታዩን ምላሽ ሰጥተዋል። And speaking as the representative of the United States, where we are the largest humanitarian providers. ትልቁ የሰብአዊ ድጋፍ አቅራቢ ነን። ይህ ግን ለኛም ድጋፍ ለሚፈልጉ አካላትም ዘላቂነት ያለው መንገድ አይደለም። ተፈናቃዮች ወደ ቀያቸው ሊመለሱ ነው የሚገባው። በትግራይ ብቻ አይደለም።
በመላው ሀገሪቱ በተመሳሳይ ሁኔታ ውስጥ የሚገኙትም እንደዚያው ዜጎች ድጋፍ ጠባቂ እንዲሆኑ ሳይሆን የራሳቸውን ብልጽግና እንዲያረጋግጡ መሬት ላይ ያለው ሁኔታ አመቺ መሆን አለበት። ቀጣይነቱን በተመለከተ በአገራችን ባለው የህግ ስርዓትና ባለው ሀብት መጠን የሚወሰን ይሆናል። እንደጠቀሳችሁት ሙሉ በሙሉ ይቋረጣል የሚል ግምት ባይኖረኝም ሁኔታዎችን በተለየ መንገድ ማካሄድ ግን አስፈላጊ የሆነበት ጊዜ ላይ ነው ያለነው ብዬ አምናለሁ። It is time to move forward in a different way and to do so urgently. አሜሪካ ከኢትዮጵያ ጋር ክፍለ ዘመን የተሻገረ ግንኙነቷን የበለጠ ለማጠናከር ፍላጎት ያላት መሆኑንም አምባሳደር ማሲንጋ ከጋዜጠኞች ጋር ባደረጉት በዚህ ቆይታ አረጋግጠዋል። ለአገር በቀል ኢኮኖሚ ማሻሻያ አገራቸው የምታደርገው ድጋፍም ለማሳያነት ተጠቅሷል። በቢሾፍቱ የኢትዮጵያ አየር መንገድ ለሚያስገነባው ግዙፍ የአየር ማረፊያ አሜሪካ ድጋፍ እያደረገች መሆኑንና በዚህ ሰዓትም ባለሙያዎች አብረው እየሰሩ መሆኑ ሌላኛው ማሳያ ነው ተብሏል።